السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري لاستوصاتشو مفلقو صوفية يتبالو منجد سيطانوي منجد مهونوني هنا المالتنا. عندما يتوقعوا نبي صلى الله عليه وسلم يحقوا منجد عند بچاند هونج يتمت منجدوش دمو በጣም ብዙ መሆናቸውን ነግረውናል። ታማኝ ስለሆኑ ማለት ነው። እሳቸው ለጌታቸው ታማኝ ናቸው፣ ለተላኩባቸው ህዝቦች ታማኝ ናቸው። ቀጥተኛ ጀነት የሚያደርሰው መንገድ በእምነት ነገሩን፣ የጥመት መንገዶችንም ደግሞ በታማኝነት ነገሩን። ምን እንድናደርግ? እንድንጠነቀቅ፣ የጥመት መንገዶችን እንድንጠነቀቅ፣ የሐቁ መንገድ እንድንይዝ ማለት ነው። መቼም አሁን በዚህ ሰዓት ሱፊያ ከኮሮና ይብሳል ብላችሁ አብዛኛው ሰው ኮሮና የሚለውን ቫይረስ ስለሚፈራው ልብ ይሰጠዋል ማለት ነው። ከኮሮና በላይ ሰይጣን አለ። ሱፊያ ሰይጣናዊ መንገድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ቀጥተኛን መስመር አሰመሩ። ከዛም هذا سبيل الله ይህ የአላህ መንገድ ነው አሉ። አሁንም በጎንና በጎን በኩል ሌሎች መስመሮችን አሰመሩ። እነዚህም መንገዶች ናቸው አሉ። እያንዳንዱ መንገድ ላይ ሰይጣን ተጣሪ አለበት አሉ ማለት ነው። ስለዚህ ከቀጥተኛዋ ነብዩ ሰለላሁ ዐለይሂ ወሰለምና ሷሃባዎች ከነበሩበት መንገድ ውጭ ያሉ መንገዶች በጠቅላላ እስላማዊ ስምም ተሰጣቸው። ከቀጥተኛው መንገድ ውጭ ናቸውና ሰይጣን ነው መንገዱ በር ላይ ቆሞ የሚጣራው። ሰይጣን ደግሞ ወዴት እንደሚጣራ አላህ እንዲህ ሲል ይነግረናል። ኢንማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። ሰይጣን እኮ የሚጣራው ጓዶቹን ማለት ነው። አሚን እሺ ያሉትን ሰዒር የተባለችው ጀሃነም ውስጥ አብረውት ጓድ እንዲሆኑ ነው ይላል። ስለዚህ ይህን የሰይጣን መንገድ እንጠንቀቅ ማለት ነው። እንግዲህ እንደሚታወቀው እስከ ዛሬም ድረስ አላህ ረድቶን አላህ አግዞን አንድም ሰው ላይ ዋሽተንም ይሁን ያለ ማስረጃ ተናግረን አናውቅ። ለዚህም ነው ትላንት ሲቃወሙን የነበሩ ሰዎች ዛሬ ሐቁን እየተረዱ የመጡት ማለት ነው። አገራችን ላይ ሱፊያ በመባል የሚታወቁት ቡድኖች ማለት ነው ምን እንደሰሩ ከራሳቸው ድምጽ ፋይል ያስገባን እንወያያለን ማለት ነው በአላሁ ሱብሓነሁ ወተዓላ ፍቃድ። የመጀመሪያው ኑር ሁሴን በመባል የሚታወቅ የሚያመልኩት አካል አለ ማለት ነው። እንደሚታወቀው እስልምና በስም ብቻ ሙሐመድ፣ አብዱላህ፣ ፋጢማ፣ አይሻ በመባል ሙስሊም መሆን አይቻልም። አምልኮም በጠቅላላ ለአንድ አላሁ ሱብሓነሁ ወተዓላ ካልተሰጠ ከአላህ ውጭ በሚመለኩት በማንም ይሁን በማን አካል እስካልተካደ ድረስ ያ ሰው ሙስሊም ሊሆን አይችልም። አገራችን ላይ እነዚህ ሱፊ በመባል የሚታወቁ ግለሰቦች ከሚያመልኳቸው የሞቱ ሰዎች ውስጥ አንዱ ኑር ሁሴን ይባላል፣ ሱፊዮች ዘንድ ማለት ነው። እኛ ሙስሊሞች የምናመልከው ማይሞተውን አንድ አላህ ከሰባት ሰማይ በላይ ያለ ሕያው የሆነ በራሱ የተብቃቃ ፍጡራኑን የሚያብቃቃ የማይሞት ማያንቀላፋ ማያንጎላጅ የሆነውን አላህ በመባል የሚታወቀው ነው። አምልኮ እንዴት ሲደረግ ነው ከአላህ ውጭ ተሰጠ የሚባለው? አምልኮ ማለት በልብ የሚቋጠርም ይሁን በሰውነት የሚተገበር አላህ የሚወደው ነገር ከሆነ አምልኮ ይባላል። ለምሳሌ መለመን፣ አላህ ሆይ ድረስልኝ በምንልበት አንደበት ማለት ነው። ኑር ሁሴን ሆይ ድረስልን ካል አላህ ሆይ ድረስልን ያልነው ትክክለኛ አምልኮ እስላማዊ አምልኮ ሲባል፣ ኑር ሁሴን ሆይ ድረስልን ያልነው ደግሞ ከእስልምና አስፈንጥሮ የሚያስወጣ የክህደት እምነት ነው ማለት ነው። ኑር ሁሴን በመባል የሚታወቅ ወደዚህ ወደ ባሌ ድሬ አናጂና በመባል የሚታወቃል። ባሌ የሚባል ክፍለ ሀገር እንዳለ ይታወቃልና ማለት ነው። ስለሱ ታሪክ እንዲህ ሲል ይናገራሉ ማለት ነው። የራሳቸውን ድምጽ እንደሚከተለው አድምጡት። አውሊያኡን ሁላ ገሌ እንዲህ ነው ገሌ እንዲህ ነው ብለው ተናግረው አባቃሲምን ደግሞ ዘከሩ ይላል። አነሱ አባቃሲም ጁነይድ ትልቅ ወልጅ ነው፣ ሰይዱል አውሊያ ነው ያሉ መድኋቸው። ታዲያ ሱፊዩ ዑመር ይህን የሰሙ ጊዜ እሽቃዘን ይላሉ ናፍቆት። ያ ሰይዲ ፍቃድ ያርጉልኝ እንዲያው ዘይር ያልንጣ ተሻገር አሏቸው። ባሌ ወዲያ ማዶ ነው ሜዲያው ላይ ነው ፍጦራ ሲባሌ የሸፎቹ አናጅና
የነዚህ ወዲህ ማዶ ነው ጎራ ነው በሩቁ ይታያል ልጅ ማለም ጣሏቸው መርሃባ ፈቅድልሃለሁ አሉት ሂድ ባይሆን ስትሄድ መንገድ ስትደርስ ጎራውን ስትዘልቅ ጥጉ ስትደርስ يستقبل كالفيل زهون ያገኛል ወጥቶም እዚህ ያገኛል እንደዚህ ያሉ ነገሮች ያገኙሃል የዛ ጊዜና فقرأ تبارك سورة الملك እሱን ቅራባቸው ይለቁልሃል አሏቸው ያንን አልፈው ወደሱ ስትቀርብ فتجد ነብር ታገኛለህ ግን የካሩ ነምሩ አዩህሊከከ ነብሩ ሊገልክ ሊያጠፋች ይቀርባል ይቆጣብሃል ታገኘዋለህ እሱ ላይ ስትደርስ ታዲያ እዛ ላይ ስትጨነቅ فيلهمك الله في قلبك اسمه الأعظم الله اسم الأعظم ስትጨነቅ ቀልብህ ላይ ያፈስልሃል በዛ ተለምነዋለህ ይለቅልሃል አይነካህም ያና አልፈክ ታገኘዋለህ አሏቸው እንደዛው እንዲያሉን እነዛንም አገኘሁ እነዛንም እንዲያሉን ያረኩ ለቀቁ ይላሉ እሱ ላይ ሲቀርብ ያንን ነበር አገኘሁታል እሱ አንድ ያሻላል አሉ ነብሩ ስሙን ነበር ነው እንጂ ዛቱም የተለየ ነው እዛ ላይ ሲደርስ እንዲያው በክፋይን ተመለከተኝ አለው እንዲያው ተከመረ ተቆለለ እንደወራ ላይ ዘሎ ሊወጣብ መሰለኝ እዛ ላይ ሩህ ስትጨነቅ በቀልቤ ላይ አሪስኒ ያ ሼኽ ሁሰይን የሚለው ወደቀብኝ ቀልቤ ላይ አሪስኒ ያ ሼኽ ሁሰይን እርዱን ብዬ እሳቸውን እስቲራሳት በቀልቤ ጣድኩኝ ይላሉ ለቀቀ አንዱ ምስጢር እንግዲህ ምንድነው ስማቸው እስመል አዕዞም መሆኑን ማሳወቃቸው ነው ወጥ እስመል አዕዞሙን ቀልብህ ላይ ያርፋል ብለው ወጥለም ሌላ አላረፈም ያው ነው ስማቸው እስመል አዕዞም መሆኑን አብዛ ተለምኖ እንዲማይልበት ስም ነው ስማቸው ይሄም ታወቀ የሸኾቻቸውን ቀድር ማሳወቂያ ስም ለቀቀላቸው ይሄው እንደሰማችሁት ነብር ያገኛል እስመል አዕዞምን አላህ በቀልብህ ላይ ያሰፍርልሃል አሉ እስመል አዕዘም ማለት ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ታላላቅ የአላህ ስሞች ናቸው አሉ ምንም ያረጉ አላህ እኮ በእነዚህ ስሞች ተጠይቆ እሺ የሚልባቸው የሆኑ አሉ እነሱ ምንድናቸው ያ ሐዩ አንተ ሕያው የሆንከው ሆይ ያ ቀዩሙ አንተ በነፍስህ የተብቃቃ ፍጡራንህን ምታብቃቃ የሆንከው ሆይ ማለት ነው እነዚህ ሁለቱ ናቸው ያላህ ስሞች ነብር ሲያገኝህ ግን እስመል አዕዘምን አላህ በቀልብህ ላይ ይጥልብሃል ብለው እስላም ላይ ይዋሻሉ ማለት ነው እነዚህ ሱፊዮች ተመልከቱ አጊስኒ ያ ሼኽ ሁሰይን የሚለው ቀልቤ ላይ ወደቀብኝ ያለ ግለሰቡ ነብሩን ሲያይ ማለት ነው ትርጉሙ ምን ማለት ነው ኑር ሁሰይን ሆይ እርዱኝ ብዬ ምን ሆነ ማለት ነው ተጣራ ማለት ነው ይሄ ግለሰብ እንግዲህ ነብር ያገኘውም ይሁን ሌላ ጠላት ያገኘው ምን ሊል ነው የሚገባው አላህ ምን አለ አመን yujibuል ሙጥር ኢዛ ደዓሁ ወየክሽፉ السوء ويجعلكم خلفاء الارض አኢላሁን ማአላህ ጭንቅ ጥብብ ያለውን ማን ነው የሚፈርጀው ማን ነው ነፃ የሚያወጣው አለ አላህ እንጂ ማለት ነው ስለዚህ ጭንቅ ያላቸው ሰዎች ራሱ የሚለምኑት ማን ነው አላህን ነው እዚህ ጋር ግን ምን ሲል ያየን ነው ኑር ሁሰይንን ጠራ በችግሩ ጊዜ ነብር ፊት ለፊቱ ሲያጋጥመው ይያለ ነው ይሄ ክህደት ነው እንግዲህ ማለት ነው ለምን አላህ ምንድነው ያለው وقال ربكم ጌታችሁ አለ ኡድኡኒ ለምኑኝ እኔን በቀጥታ ለምኑኝ ነው ያለው አስተጂብ ለኩም መልስ ሰጣችኋለሁ አለ ስለዚህ ይሄው ካላህ ውጭ ይጣራሉ ማለት ነው እነዚህ ሱፊ በመባል የሚታወቁት የጥመት ቡድኖች የሰይጣንን መንገድ የሚጓዙ አካላት ማለት ነው ከዛ ሰውየው ራሱ ሊያብራራ ነው ምን ብሎ አንዱ ሚስጥር ምንድነው ስማቸው እስመል አዕዘም መሆኑን ማሳወቅ ነው አሉ ተመልከቱ እንግዲህ ኑር ሁሰይን የሚባለው ስም ከአላህ ስም እኩል እየተደረገ ነው ማለት ነው አላህ እንግዲህ እንደሚታወቀው ምን ብሏል ወሊላሂል አስማኡል ሁስና ፈድኡሁ ቢሃ
ለአላህም እኮ ውብ ስሞች አሉት በሷም ጥሩበት አለ አንድ ሁለተኛ ቁሊድ ኡላህ አላህ ብለው ቢጠሩም አለ አዊድ ኡርራህማን አርራህማን ብለው ቢጠሩም አለ አየማ ተድኡ በፈለጋችሁት ብትጠሩ ፈለሁ الاسماء الحسنى ለአላህ እኮ መልካምና የተዋቡ ስሞች አሉት አለ እንግዲህ ኑር ሁሴን የሚለውን ከአላህ ስሞች ውስጥ ሆኖ አናገኘው hatta ሙሐመድ የሚለው ራሱ ከአላህ ስሞች ውስጥ ሆኖ አናገኘው ማለት ነው ስለዚህ በዚህ የተነሳ ይሄን የክህደት የጥመት መንገድ እየተጓዙ እንዳለ ማስረጃ ቁጥር አንድን ይሄው አመጣን ማለት ነው አሁን ደግሞ በሁለተኝነት ቀደም ስለ አምልኮ ተነጋግረናል ለአላህ ብቻ የሚገባው ብለን የመጀመሪያው ዱዓን ጠቅሰን ነበር አሁን ደግሞ ምን ልናይ ነው ሱጁድን አንድ ሰው ያገኘሁኝ አሉ ያ ሰውዬ ከቢሩል ሐመቲ ጠዊሉል ቃመቲ ነው ይላሉ ቁመቱ ረዛዘሙ ጭንቅላቱ ደግሞ ጎራ ያህላል የፊት ሰው አይደሉ ማባቃሲም ራሳቸው እንደው ጀበል ይመስላል አሉ ማስፈራራቱ ጠዊሉል ቃመቲ አዋቸው አዚመል ሐመቲ አሏቸው ያንን ሰው ያያየው ከአንል በድረ በይነ አይነህ ጧሊኡን ይላሉ የግንባራቸው መሐከል የ14 ቀን ጨረቃ ያወጣ ይመስላል ሲያበራሉ ግንባሩ አርኩና ዘየርኩ አሰላሙ አለይኩም ጫማቸው ወዲኩ መጣህ እንደ ዑመር ወአለይከ ሰላም አሉ አንተ አቡል ቃሲም ሰይዱል አውሊያ አልኳቸው አሉ ሸኾቹ እንዲያሉ قال نعم አዋኒውነኝ አሉ ዘየርኳቸው ተዛዋዲያ እንዲያ لما تركت شيخي وشيخك وشيخ جميع المشايخ والأولياء والعلماء የኔንም ሸኾች ያንተንም ሸኾች ሰይዱል አሪፊን ሁላችንም ሸኽናቸው ለምን ጠለህ መጣ ሸኾች የመሻይኹ ሁሉ ሸኺ የጀሚዕ አልአውሊያ ሁላ ዑለማው ሸኻሪ ሁሉ መይሳቸው አይነታው ምን ልታረግ ምን ልትፈልግ መጣህ አሉ ይሄንንም ሊያሳውቋቸው ነው ናው አስወቅጀ መጣ አሁን አንተ ነዘይራለሁ ያልኳቸው አሉ ተዛዋዲያ እንግዲህ ወዲ ጫዋታው ገባን ይላሉ ያ ሰይዲ ከመለከ في هذا الجبل ምን ይላል ይሄው እንደምትሰሙት ማለት ነው ጫማቸው ወደኩኝ አለ ሱጁድ አደረኩ ማለት ነው አንድ ሰው ጫማ ስር የሚወድቀው በግንባሩ የሚደፋው ምን ሲያረግ ነው ሱጁድ ሲያረግ ነው ከአላህ ውጭ ላሉ አካላት ማለት ነው አላህ ደግሞ ምን አለ ومن آياته ከተአምሮቹ ከአንቀጾቹ ውስጥ እኮ አለ الليل والنهار ለሊትና ቀን ናቸው الشمس والقمر ፀሐይና ጨረቃም ናቸው لا تسجدوا አትስገዱ للشمس ولا للقمر ለፀሐይም ሆነ ለጨረቃ አትስገዱ واسجدوا لله ለአላህም ስገዱ إن كنتم إياه تعبدون እውነት እናንተ የምትገዙት የምታመልኩት አላህን ከሆነ አላህን ብቻ አምልኩ አለ እንግዲህ አላህ ባሪያዎች ሆይ ልብ እንበል ከአላህ ውጭ ይሄው ሱጁድ ለሌላ አካላት እነዚህ ሱፊ በመባል ራሳቸውን የሚጠሩት የጥመት ቡድኖች ምን ያደርጋሉ ማለት ነው የአላህን አምልኮ አንስተው ለፍጡር ይሰጣሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ ፍጡር ለፍጡር መስገድ ቢበቃለት ኖሮ ሴት ልጅ ለባሏ እንድትሰግድ አዛት ነበር አሉ ነገር ግን ፍጡር ለፍጡር እንዲሰግድ አልታዘዘም ፍጡሩ በጠቅላላ ለፈጣሪው እንዲሰግድ ቢሆን እንጂ የታዘዘው አሁንም እነዚህ ሱፊዮች እስልምና ላይ ሲቀጥፉ በተለይ እነዚህ የኑር ሁሴን አምላኪዎች የሚባሉት አላህን ትተው ኑር ሁሴንን የሚያመልኩ ማለት ነው ምን ይላሉ ይሄው ይሄን ድምጽ ፋይል ስሙት ማለት ነው እዚህ ጎራ ውስጥ ተተቀመጥኩ ስንት ዘመን ሆነው ምን ያህል ሆነው አላህ አልኳቸው ነው የሚሉት አላህ እዚህ ተተቀመጥኩኝ ቆይቻለሁ 39 ነብይ ራሳቸው ላጥሽ 39 ነብይ ያሳድጋለሁ 40 መሙሊያ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጥቻለሁ እንግዲህ ህይወት በይነ ኢሳ በሻህመር በይነ ኢሳና ነብይ መሃል እንኳን ዘመን الفتራው نعم ኩሉ 600 ኩሉ 500 ይላል እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ ነው የኡምራው ማለት ነው እና ቢቻለው ያን ሁላ የላጨው መላጨውን የነበርኩኝ አሁን በመጨረሻ እሳቸውን
ላጨፍ ነው ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ላጨች ሳበቃ ወሽያ ነገሩኝ አቡል ቃሲም አንተ አለህበት ሀገር አናጀና የሚባል ሀገር ላይ ሰይውለዱ ረጁል ይሰማ ሁሰይን የሚባል ልጅ ወልዩ ወለድ ያለ እሱ ተዑለማኡም ተኡመቶች ተዛሂዶችም ታውሊያኡም አይነታ የሆነ ነው ሸፋዓ የተሰጠ ነው አሰላሙ አለይኩም ብለዋል ብለክ የኔን ሪሳላ እንድታደርስ ለኡመቶችም ደግሞ ሸፋዓ እንድትሆናቸው አደራህም ብለዋል ብለው አደራ እንድታደርስ ፈአራኒ ሙሰምቢ የመላጩን ቢያዘልቁት ያበራል ዛቱ አሳዩኛሉ በዚህ በመላጭ ነው ያላችኋቸው በዚህ በመላጭ ግን እኔም በላጭህ በመላጭ እንድትላጨው لو كان نبي من بعدي لكان هو تاني بحالا نبي لما الله زكتوال እንጂ وخاتم النبي ተብሎ ነብይ ቢኖር እሱ ነበር ነብይ ለመሆን የሚችል ግን ነብይም ባይሆን መቃሙ ቢመንዚለት ነብይ ነው ቢመንዚለት الانبياء ነውና እኔም በላጭህ